ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ። ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ። አዲስ መረጃ፣ አስደንጋጭ የሆነ ዜና ከወደ ጠቅላይ ቤተ ክህነት አካባቢ ሰምተናል። እንደሰማችሁት ወይም ደግሞ በተለያዩ ሚዲያዎች እንደተላለፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በነገው ዕለት ለቋሚ ሲኖዶስ የመልቀቂያ ወይንም የአገልግሎት ዘመኔን ማካሄድ ከዚህ በኋላ አልችልም፣ አቃቤ መንበር ይሾምልኝ በማለት ደብዳቤ እንደሚያስገቡ እየሰማን ነው። ይህንን በተመለከተ አንዳንድ ጉዳዮች እናነሳለን። አብራችሁን ቆዩ። ይህ ቪዲዮ ለሁሉም ኦርቶዶክሳውያን ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ዋናው ጉዳይ ስንመለስ ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፓትርያርክነት እያገለገሉ የሚገኙ አባት እንደሆኑ ይታወቃል። እንደሚታወቀው ከዚህ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 6 ፓትርያርኮች አሏት። ብፁዕ አቡነ ባስልዮስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ተክለ ሃይማኖት፣ ብፁዕ አቡነ መርቆሬዎስ፣ ብፁዕ አቡነ ጳውሎስ እና አሁን ያሉት ብፁዕ አቡነ ማትያስ። እነዚህ አባቶች 6ቱም የራሳቸው ታሪክ አላቸው። አሁን ወደዛ አንሄድም። ብፁዕ አቡነ ማትያስ ግን በነገው ዕለት ደብዳቤ ሊያስገቡ ይበቃኛል፣ ሌላ አባት ይሾም የሚል ደብዳቤ አቃቤ መንበር አስቀምጡልኝ የሚል ደብዳቤ ሊያስገቡ እንደሆነ ሰምተናል። ብፁዕ አባታችን ይህንን ደብዳቤ ለማስገባት የፈለጉት ከራሳቸው ነው ወይስ በተጽዕኖ በግፊት ነው? እኔ እንደማምነው እኔ እንደማስበው ብፁዕ አባታችን አቡነ ማትያስ በቃኝ ማለታቸው በራሱ ኃጢአት ነው ብዬ አላስብም። ወይም ደግሞ በቃኝ አቃቤ መንበር ይሾም ማለታቸው ይሄ ለምን የሚባል ጉዳይ አይደለም። ብፁዕ አቡነ ማትያስ ከአዲስ አበባ ከተቀመጠው 5 ኪሎ ከሚገኘው መንበራቸው ተነስተው አክሱም መንበር እየተዘጋጀላቸው ነው ብዬ ሰራው ፕሮግራም። እኔ በሳሳት ደስ ይለኝ፣ በጣም ደስ ይለኝ። ማረጋገጫ ነው የሰጡን ተጨማሪ። አሁን ከትላንትና ጀምሮ ብፁዕ አቡነ ማትያስ ብፁዕ ቅዱስ አቡነ ማትያስ እቺ መረጃ ለቋሚ ሲኖዶስ ቀርባ የሆነ ከሆነ በአደባባይ አትወጣ። መረጃዎቹን ግን ከቅዱስ ሲኖዶስ መረጃዎች እናወጣለን ከሚሉት በጣም የተለያዩ ማለት በጳጳሳት የሚመሩ ይሁን በአስተዳዳሪዎች የሚመሩ ይሁን እነዚህ ነገሮችን ያው መጨረሻውን ስናውቅ እንነግራቸዋለን ብለን ተደጋጋሚ የቤተ ክህነት መረጃዎችን በማጋለጥ የሚታወቁ ገጾች እነዚህን መረጃዎች እያወጡ የብፁዕ አቡነ ማትያስንና ብፁዕ ቅዱስ አቡነ ማትያስና የብፁዕ አቡነ ሰላማን ፎቶ እያወጡ እንደራሴነት ይሾምልኝ ብለው ጥያቄ አቅርበዋል። ስለዚህ እኔ ልረፍ፣ እሳቸው ይናገሩልኝ፣ እሳቸው ይሁኑ ማለት ነው። በቀጣይ ምን ማለት ነው? በብፁዕ አቡነ ማትያስ ቀጥሎ ቀጣይ የሚሾሙት ፓትርያርክ ብፁዕ አቡነ ሳሙኤል እንዲሆኑ እሳቸው ዘራቸውን መርጠዋል የሚል አጀንዳ ተነስቶ እየተራገበ የኛ ጥያቄ ነው የምናነሳላችሁ። ይሄንን ዛሬ ካነሱት ኦገስት 31 ላይ የተነሳው አጀንዳን አሳይቻችሁ። ስለዚህ የሃይማኖት ፖለቲካውን ቁማር ላሳያችሁ ከመጀመሪያው እስካሁን። በመጀመሪያ ደረጃ በመላው ኢትዮጵያውያን ዘንድ ህዝብ ለህዝብ ጥላቻ ተነዛ። ህዝብ ለህዝብ አማራ ከኦሮሞ፣ ኦሮሞ ከትግሬ፣ ትግሬ ከአማራ፣ አማራ ከአፋር፣ አፋር ከሶማሌ፣ ሶማሌ ከሲዳማ በብዙ መንገድ ይሄ እያንዳንዱ ሚዲያ ተወጥቶታል። በተለይ ኢንተርናሽናል ሚዲያዎች በተለይ እነዚህ ትዊተር ላይ በመናምን ላይ የሚገልጹ በጣም ጥላቻ ይዘሩ በጣም አንዱን ብሔርና አንዱን ብሔር የሚያንቋሹ ተደጋጋሚ መረጃዎች ተዘርተው ተበክለው ህዝቡ ተቀብሏቸው እየተገበራቸው የመጀመሪያው ብሔርን ከብሔር ተነሳ፣ ሃይማኖት ከሃይማኖት ተነሳ። ኦርቶዶክስ ከፕሮቴስታንት፣ ፕሮቴስታንት ከኦርቶዶክስ፣ ኦርቶዶክስ ከሙስሊም፣ ሙስሊሙ ከፕሮቴስታንት፣ ሙስሊሙ ከኦርቶዶክስ፣ ኦርቶዶክሱ ከሙስሊም ተነሳ። በሃይማኖት ጥላቻውን የተዘራው የመጀመሪያ እርምጃ።
ከዛን መቻቻል ያቃተው ፖለቲከኛ አንደበት ተጠቅመው ማህበራዊ ብፁዕ ወቅዱስ አቡነ ማትያስ በቃኝ እለቃለሁ እያሉ ነው የሚል መረጃ እየወጣ ነው። ይሄ መረጃ በእውነት ከሆነ ኦርቶዶክሳውያን ምን ያህል ከባድ ጊዜ ከፊት ለፊታችን እየጠበቀን እንዳለን ማንኛችንም አልተረዳንም። እያንቀላፋን ምን ያህል ወደ ቀለበት ውስጥ እነሱ ወደሚፈልጉት መስመር እየገባን እንዳለን አልገባንም፣ አልተረዳንም። በእውነትም ኦርቶዶክሳውያን ተኝተናል፣ አንቀላፍተናል ማለት ነው። አባታችን በምን ያህል ጫና ውስጥ ቢሆኑ ነው? በምን ያህል ስቃይ ውስጥ ቢሆኑ ነው? ምን አይነት እሳት ላይ ቢጣዱ ነው በቃኝ እስከ ማለት ደረጃ የሚያስደርስ ነገር? እውነት ለኛ ለኦርቶዶክሳውያን ያለብን ፈተና እኮ የቤተክርስቲያን ፈተና እያልሳለፍነው ያለነው መከራ እኮ በቂ ነበር። እኚህን መሰል አባት የምንሳሳላቸው ደግሞ እውነት ሆኖ እኔ እለቃለሁ ካሉ ደግሞ በጣም ከባድ ነው የሚሆነው። ምን ያህል ከባድ ነገር ቢኖር ነው? ምዕመኑ ያልገባው ያልተረዳው እያንቀላፋንበት ያለው ጠላት ግን ስራውን እየሰራ እስከምን ያህል እየተጓዘ እንዳለ እኛ አልገባንም፣ አልተረዳንም ማለት ነው። እኛ እዚህ በዘረኝነት ስንቧጨቅ ቤተክርስቲያንን ምን ያህል አደጋ ላይ እየጣሏት እንዳለ ማን ነው የተረዳው? ማን ነው የገባው? ማንስ ነው ነቅቶ በአንድነት ስለ አንዲት ቤተክርስቲያን የሚቆመው? በጣም ያሳዝናል። ለማንኛውም ይህንን ክፉ ዜና ከመስማት እንግዲህ መድኃኔዓለም የሚጠብቀን እውነት አያርገው። እውነቴን ነው የምነግራችሁ። እውነት ከሆነ ቀጣዩ ምንና ማን ሊሆን እንደሚችል የሚታወቅ ነገር ነው። ምን ያህል አሁን ካለችበት ቤተክርስቲያን ፈተና ምን ያህል ፈተና ደራርቦ እንደሚያመጡባት የሚታወቅ። ስለዚህ ቤተክርስቲያናችሁ ነቅታችሁ ጠብቁ። አባቶቻችሁ ስለ እውነተኛ አባቶቻችሁ ተቆርቋሪነት ይሰማችሁ። ይሄ ሆነ ሲባል የሳምንት አጀንዳና የሳምንት ድንጋጤ አይደለም የሚያስፈልገው። ይህችን ቤተክርስቲያን እንዴት አድርገን በአንድነት ተቆርቋሪነት ተሰምቶ ቤተክርስቲያናችንን እንጠብቅ ነው። ለማንኛውም ከፊታችን ያለው ጊዜ እጅግ በጣም አስፈሪ እንደሆነ ጥሩ ማሳያ ነው። አንድ ስህተት ይታያል። በጣም አሰዳቢ የሆነ ስህተቶች ይታያሉ። እንደዚህ አይነት ድርጊት የሚፈጽመው ሰው መንፈሳዊ ቅጣት ያስፈልገዋል። መንፈሳዊ ቅጣት ይቀጣ እና ይሄ አሰዳቢ ነው። እግዚአብሔርም ሰውም አይወደውም ይሄን ድርጊትና ይህን ጥንቃቄ እናድርግ።